አንተ ነው ታሪክ ተባለው በተጣጣለ እኮ ለምን ደውቀ እንደዚህ ስምንት ፍጥሮሽ ነው ነው አስንት ነገር ታገኝ እንደውም አያስፈልግም ኧረ አይመከርም ላጥፋው እረፊ አይ አራኒ በትረፊ አትይማዬ ለምን ይቅርብሽ ምን ያረግልሻል ይቅርብሽ ምን ማያረግልሽም አይ ልክፈትልሽ ልክፈትልሽ ዜና ልክፈትልሽ በቃ ያው ዜና እንደምን አመሻችሁ በቅድሚያም አርስተ ዜና ባገር ውስጥና ስለዚህ በዞር በይ አንድ ዜናዎችን እናቀርብላችሁ ተለያዩ ባለ ኑሮ ህይወት ስር የኢትዮጵያ ህዝብ በሙሉ ኑሮ እንደከበደው ያስታውቃል። ተናቻው ደና ጋዜጠኛ የቆየ ፍቺ ላይ ዘነበው ዝናብ ከባድ ዝናብ 48 ልጆቹን በውሃ አሳፈሯቸው ዋሉ። ቅድሚያም አርስተ ዜናዎችን ሰምተናል። አንቺ ተብሎ ባለጋዜጠኛ በዜናው እንደዛ ነው። በአዲስ አበባ ስር ግርግር ተነስቶ በተደባደቡ ዜናው በጣም ይመስጣል። ጤና ጣቢያው ዜና ቀይርልሻለሁ ካልፈለግሽ። አንቺ ተቀየርሽ ማለት አረና ተቀየርኩም እየሰማሁት እኮ ነው። የዜናም ታነቡ አዲስ አበባ ወደ ስፖርት እንቀጥላለን። ስፖርታችን በቅድሚያ ስፖርት ለጤና ጥሩ ነው። እሱን ለማድረግ ጧጧት እየተነሱ ስፖርት መስራት አለቦት። አንቺ ለምን አሰል እምሎትን የማያረጉ ከሆነ ቲቪ እኮ ነው ቲቪ ትልሽ እኮ ነው። ይሄው ዜና ታሪክ ላርግልሽ ታሪክ ወደ ዜና ልቀይረው እጻነኝ ወይ እሺ ልቀይረው ታሪክ ላርገው ታሪክሽ ያው አንቺ ተቀየርሻል። ኧረ በፍጹም ታሪክ የአዲስ አበባ ጋዜጠኛ ነኝ እኔ። እሱ አዲስ አበባ ከገቡ ስንት ጊዜ ይሆኑታል? በስንት ዓመተ ምህረት ነው አግብቶ ወደ ትዳር አዲስ አበባ የገቡት? እኔ የገባሁት ወደ አዲስ አበባ በ14 ዓመቴ አግብቼ ነው ልጆች እዚህ የወለድኩት። ከባለቤቴ ጋር የተገናኘሁት በሽማግሌ ልኮ ነው ያስገባኝ እኔ። አዎ እና አዲስ አበባ ስር ከገቡ በኋላ ስንት ልጆች ወለዱ? አንቺ ጎበዝ አንተ ጋዜጠኛ ነሽ። ስንት ልጆች ነው ያለሽ? እኔ ወለድኩት ልጅ በቅድሚያም ወደ 8 ልጆች ወልጅ ያለው 3 ሴት 5 ወንድ ነው የወለድኩት። ጋዜጠኛ ኑሮ እንዴት ነው? አሁን አዲስ አበባ ኑሮ በጣም እየከበዶት ነው እና እንዴት ነው የሚያደርጉት? 8 ልጆች ተይዘዋል። እንዴ አምኔ 6 ልጆች ተድሮ ወጥተዋል። 2 ልጆች ይቀሩኛል። 2 ልጆች ደግሞ ቀስ ያጣጥላል። ይቅርብሽ። እሺ መዝናኛ ላርግልሽ። መዝናኛ ይሄው አረኩልሽ። ልቀይርልሽ የህፃናት መዝናኛ እሺ አባባ ተስፋዬ ላድርግልሽ። አባባ ተስፋዬ ልጆች አልተመቸሽም? ላጥፋው እንዴ? ቲቪው ስክሪን ይፈሳል እኮ በስፖንጅ አጥንጂ ስክሪን ይሰበራል። አንቺ ለፊት ይዞር በይ። ስክሪኑ እኮ ይሰበርብሻል እኮ። እሷ እኮ ነው ቴሌቪዥን እኮ ከፈትንልሽ እኮማ። አማ ሜሌሌ